ኢራን አስደንግጣቸዋለች። እስካሁን የተጠቀምኳቸው መሳሪያዎች መካከለኛ ናቸው። በቀጣይ ከአሜሪካና ከእስራኤል ጋር በሚኖረው ጦርነት የማወጣው የጦር መሳሪያ ያልታዩ እጅግ አጥፊ ሚሳኤሎችን ነው ስትል ይፋዊ ማስጠንቀቂያ ሰጥታለች። በሌላ በኩል ደግሞ የአሜሪካ ዕዳ 40 ትሪሊዮን ዶላር ገብቶ ዋሽንግተን ተንቀጥቅጣለች። ቻይና በበኩሏ የትራምፕን ትዕዛዝ በመጣስ ከኢራን ጋር ነዳጅ መገበያየቴን አላቆምም ብላለች። ታዲያ የዓለም አቀፉ የኃይል ሚዛን ወዴት እያጋደለ ነው? ሙሉ መረጃውን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። እናንተ ደግሞ ቪዲዮቻችን ወደ ብዙ አድማጭ ተመልካቾች ይደርስ ዘንድ ቪዲዮን ላይክ፣ ኮመንት እና ሼር በማድረግ ጀምሩት። አዲስ የሆናችሁ ደግሞ ቻናላችንን ሰብስክራይብ በማድረግ ዓለም አቀፋዊ ተአማኒ መረጃዎችን ያገኙ። አዲስ ጦርነት ከተቀሰቀሰ ይበልጥ አጥፊ የሆኑ መሳሪያዎችን እንደምትጠቀም ኢራን ማስጠንቀቋ ተሰምቷል። የኢራን እስላማዊ አብዮታዊ ዘብ በክልሉ አዲስ ጦርነት የሚቀሰቀስ ከሆነ ቀደም ሲል ከተጠቀማቸው ይበልጥ እጅግ ዘመናዊና ከፍተኛ የማጥፋት አቅም ያላቸውን የጦር መሳሪያዎችን እንደሚጠቀም ገልጿል። የአብዮታዊ ዘቡ ቃል አቀባይ ብርጋዴር ጀነራል ሆሴን ሙሄቢ እንደገለጹት ኢራን ወታደራዊ አቅሟን ማሳደጓን በእየለቱ ቀጥላለች ያሉ ሲሆን የሮኬትና ሚሳኤል ቴክኖሎጂዎቿን የመምታት ኢላማ ፍጹምነት፣ የርቀት ሽፋንና አጥፊነት በከፍተኛ ደረጃ አሻሽላለች ብለዋል። ቃል አቀባዩ አክለውም በቀጣይ ማንኛውንም አይነት ግጭት ቢከሰት የኢራን የጦር መሳሪያዎች በሁሉም ረገድ ከቀደሙት ጊዜያት ሙሉ በሙሉ የተለዩ ይሆናሉ ሲሉ ተደምጠዋል። ይህ ማስጠንቀቂያ የመጣው በክልሉ በአሜሪካ በእስራኤልና በኢራን መካከል ያለው ውጥረት ከፍተኛ ደረጃ ላይ በደረሰበትና ተጨማሪ ወታደራዊ ግጭቶች ሊነሱ ይችላሉ የሚሉ ስጋቶች በየጊዜው እየጨመሩ በመጡበት ወቅት ነው። ኢራን ባለፉት ዓመታት በድሮን በሃይፐርሶኒክ እና ባሊስቲክ ሚሳኤሎች በኩል ያሳየችውን ውጤት በግልጽ ለማሳወቅ አልማለች ተብሏል። የቃል አቀባዩ ንግግር የሚያሳየው ቴሄራን እስካሁን በነበሩ ግጭቶች ያሰማራቻቸውን መሳሪያዎች እንደ መካከለኛ አቅም በመቁጠር ለቀጣይ ትልቅ ጦርነት የተሸሸጉ ከፍተኛ የጥፋት አቅም ያላቸው አዳዲስ ትውልድ ሚሳኤሎችንና የጦር ግንባሮችን ልታሰማራ እንደተዘጋጀች ነው። የዚህ አይነት ይፋዊ መግለጫዎች ዋነኛ ዓላማ አሜሪካና እስራኤል በኢራን ወታደራዊ ወይም የኒኩለር መሠረተ ልማቶች ላይ ጥቃት እንዳይፈጸም መግታት ነው። ኢራን የበለጠ አጥፊ መሳሪያዎችን እጠቀማለሁ ማለቷ ተቃዋሚዎቿ ጥቃት ከመሰንዘራቸው በፊት የጥቃቱን ዋጋና የሚከተለውን ጥፋት በደንብ እንዲያስቡ ለማስገደድ ያለመ የስነ ልቦና ስልት ነው ሲሉ ተንታኞች የተናገሩ ይገኛሉ። የአብዮታዊ ዘቡ መግለጫ ከራሷ የኢራን ግዛት ባሻገር በየመን የሚገኙትን የሁቲ አማጽያንና በሌሎች የክልሉ ክፍሎች ያሉ አጋሮቿን አቅም ማደግ ጨምሮ ያካተተ ነው። በተጨማሪም በሆርሙዝ ሰርጥ አቅራቢያ የሚደረጉ የባህር ላይ እንቅስቃሴዎችና የንግድ መስመሮች አደጋ ላይ መውደቅ የዓለምን ኢኮኖሚና የነዳጅ ዋጋ እጅግ ሊያናጋው የሚችል በመሆኑ ውጥረት በጨመረ ቁጥር የዓለም ስጋት እየተባባሰ ይሄዳል። የኢራን ማስጠንቀቂያ በቀጠናው የሚደረገው የማስፈራራትና የኃይል ሚዛን ፍልሚያ አዲስ ምዕራፍ ላይ መድረሱን በግልጽ የሚያሳይ ሲሆን አነስተኛ ግጭቶች እንኳ ወደ ከፍተኛ አህጉራዊ ጦርነት የመቀየር ዕድላቸው ሰፊ መሆኑን ያመላክታል። በሌላ በኩል የኢራን ምክትል ውጭ ጉዳይ ሚኒስትር አሜሪካን ወቅሰዋል። የአሜሪካ ብሔራዊ ዕዳም 40 ትሪሊዮን ዶላር ማለፉ ተገልጿል። የኢራን ምክትል ውጭ ጉዳይ ሚኒስትር ካዛም ጋሪባባዲ አሜሪካ በአሁኑ ወቅት ያለችበትን የጂኦፖለቲካና የኢኮኖሚ ጫና በማስመልከት በሰጡት ጠንካራ አስተያየት አሜሪካ አጋሮቿን እርዳታ እየለመነች ነው ሲሉ ከሰዋታል። ምክትል የውጭ ጉዳይ ሚኒስትሩ ይህን ያሉት የአሜሪካ የገንዘብ ሚኒስቴር ይፋ ባደረገው አዲስ መረጃ የሀገሪቱ አጠቃላይ ብሔራዊ ዕዳ በታሪክ ለመጀመሪያ ጊዜ 40 ትሪሊዮን ዶላር ማለፉ ከተረጋገጠ በኋላ ነው። ካዘም ጋሪባባዲ አሜሪካ በዓለም አቀፍ ደረጃና በፋይናንስ ፖሊሲዎቿ ውድቀት እያጋጠማት መሆኑን የጠቀሱ ሲሆን ዕዳው ይህንን ያህል መናሩ የዋሽንግተንን የፖሊሲ ስህተት ማሳያ ነው ብለውታል። የአሜሪካ መንግስት ዕዳ በከፍተኛ ፍጥነት ማደጉ ለአበዳሪዎች የሚከፈለው የወለድ መጠን እንዲያሻቅብ አድርጎታል። ይህም የመከላከያ የጤናና የልማት በጀቶች ላይ ጫና ይፈጥራል ተብሏል። ዓለም አቀፍ ባለሀብቶች የአሜሪካን የረጅም ጊዜ የፋይናንስ ጤንነት መጠራጠር የጀመሩ ሲሆን የመንግስት የቦንድ ኩፖን ወለድ እንዲጨምር ይገደዳሉም ነው የተባለው። ይህም የአሜሪካንን መንግስት ተጨማሪ ብድር የመበደር ወጪ ይጨምረዋል። የኢራን ምክትል ውጭ ጉዳይ ሚኒስትር ንግግር በዘመናዊው የዲፕሎማሲ ምህዳር ውስጥ የቃላት ጦርነት አካል ነው። ዋሽንግተን በመካከለኛው ምስራቅ እንዲሁም በንግድ ማዕቀቦች ዙሪያ ከኔቶና ከኤዥያ አጋሮቿ ጋር
የምታደርገው ውይይት በኢራን እይታ እርዳታ መለመን ተደርጎ ሲቀርብ፣ በዋሽንግተን በኩል ደግሞ የጋራ ደህንነትና የማዕቀብ ቅንጅት ተደርጎ ተወስዷል። ኢራን የአሜሪካንን የውስጥ ኢኮኖሚ ችግር፣ ከፍተኛ ዕዳና የዋጋ ንረት በመጥቀስ አሜሪካ በዓለም አቀፍ መድረክ ላይ ያላትን የበላይነት እያጣች እንደሆነና ረጅም ጊዜ የሚቆይ ግጭት ውስጥ የመግባት አቅሟ ዝቅተኛ መሆኑን ለማሳየትም እየሞከረች ትገኛለች። የዕዳው ማደግ የዶላርን ዓለም አቀፍ ተቀባይነት ሊቀንሰው ይችላል የሚሉ ስጋቶችንም አስነስቷል። እንደ ብሪክስ ያሉ ቡድኖች በሀገር ውስጥ ገንዘብ የመነገድ ፍላጎታቸውንም ሊያፋጥኑት ይችላሉም ነው የተባለው። የአሜሪካ የፋይናንስ ሁኔታ እየተዳከመ ሲመጣ በዓለም አቀፍ ደረጃ የምታደርገው የገንዘብና የወታደራዊ ድጋፍ መጠን ሊቀንስ ይችላል የሚል ግምትም አለ። ይህም የኢራንን መሰል ተፎካካሪ ሀገራት ድፍረት ይጨምረዋል ተብሏል። እንዲሁም የአሜሪካ የዕዳ መጠን መጨመር በሀገሪቱ የውስጥ ፖለቲካ በሪፐብሊካንና በዲሞክራቶች መካከል በሚደረግ የበጀት ክርክር ላይ ከፍተኛ አጀንዳ የሚሆን ሲሆን፣ በውጭ ፖለቲካ በኩል ደግሞ እንደ ኢራን፣ ቻይናና ሩሲያ ያሉ ሀገራት ዋሽንግተን ላይ የሚያደርጉትን የዲፕሎማሲያዊና የኢኮኖሚያዊ ጫና ሊያበዛው ይችላል። የካዝም ጋሪባባዲ አስተያየት ተራ የፖለቲካ ሰጣ ገባ ቢመስልም ከጀርባው ያለው የ40 ትሪሊዮን ዶላር የአሜሪካ ዕዳ ግን እውነተኛና የዓለም አቀፍ ፋይናንስ ተቋማትን ያሳሰበ ግዙፍ የኢኮኖሚ ስጋት ነው። ይህ ሁኔታ አሜሪካ በዓለም አቀፍ ውሳኔዎቿ ላይ የፋይናንስ እገዳዎች እንዲገጥሟት ሊያደርግ እንደሚችልም ተሰምቷል። ወደ ሌላው ሰበር መረጃችን ስናልፍ ቻይና የአሜሪካንን የኢራን ዘይት ማዕቀብና የኢኮኖሚ ጫና ውድቅ አድርጋለች። የኢራን የነዳጅ ዘይት ትልቋ አስገቢ የሆነችው ቻይና የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የደቀኑትን ጥብቅ የኢኮኖሚ ማዕቀብና የጫና ዘመቻ በጽኑ እንደምትቃወም አስታውቃለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሊን ጂያን በቤጂንግ በሰጡት መግለጫ በኢራን ላይ የሚጣሉ ማዕቀቦችም ሆነ የሚደረጉ ጫናዎች ለችግሩ መፍትሄ ሊሆኑ እንደማይችሉ ገልጸዋል። ቃል አቀባዩ አክለውም የሚመለከታቸው አካላት በሙሉ ኃላፊነት የተሞላበት እርምጃ በመውሰድ ውጥረቱን በፖለቲካዊና በዲፕሎማሲያዊ መንገድ ብቻ ለመፍታት እንዲሰሩ ሲሉ ጥሪ አቅርበዋል። ይህ የቻይና ምላሽ የተሰጠው አሜሪካ በኢራን ላይ ቀደም ሲል ታይቶ የማይታወቅ የኢኮኖሚ ጦርነት እንደምትጀምርና ከኢራን ጋር የኢኮኖሚና የንግድ ግንኙነት በሚያደርጉ ማናቸውም ሀገራት ወይም ተቋማት ላይ ጠንካራ እርምጃ እንደምትወስድ ካሳሰበች በኋላ ነው። ቻይና ለአሜሪካ የጫና ጥሪ የሰጠችው ግልጽ የሆነ ምላሽ የሁለቱን ሀገራት ፍላጎት፣ የዓለም አቀፍ የነዳጅ ገበያንና የጂኦፖለቲካውን ሚዛን በበርካታ አቅጣጫዎች የሚነካ ነው። በዚህም ቻይና የኢራን ትልቋ የነዳጅ ደንበኛ ስትሆን፣ በተለይም በቻይና የሚገኙ የግል የነዳጅ ማጣሪያዎች የኢራንን ድፍድፍ ዘይት በቅናሽ ዋጋ በማስገባት ከፍተኛ ጥቅምን ያገኛሉ። በመሆኑም ቤጂንግ የአሜሪካን ማዕቀብ መቀበል የራሷን የኢነርጂ ዋስትናና የኢኮኖሚ ጥቅም አደጋ ላይ የሚጥል በመሆኑ በቀጥታ ልትቀበለው አትችልም። አሜሪካ ከኢራን ጋር የንግድ ግንኙነት ያላቸውን የሶስተኛ ወገን ሀገራትና ተቋማትን ለማቀብ የምትጠቀምበት ስልት በቻይና ዘንድ ዓለም አቀፍ ሕግንና የተባበሩት መንግስታት ድርጅትን የሕግ ማዕቀፍ የጣሰ የአንድ ወገን ጫና ተደርጎ ይወሰዳል። ቻይና የራሷን ሕግ በመጠቀም የሀገር ውስጥ ኩባንያዎቿ የአሜሪካን ማዕቀብ እንዳይከተሉ ትዕዛዝ እስከ መስጠት ደርሳለች። በአሜሪካና በኢራን መካከል ባለው ወታደራዊና ዲፕሎማሲያዊ ውጥረት ምክንያት የሆርሙዝ ሰርጥ የባህር መንገድ መታወክ በዓለም አቀፍ የነዳጅ ዋጋ ላይ ከፍተኛ መናጋት መፍጠሩ ይታወሳል። ቻይና ለዲፕሎማሲው የሚሆን የመፍትሄ ጥሪ ማቅረቧ ለዓለም አቀፍ ንግድና የነዳጅ ዝውውር መረጋጋት ካላት ፍላጎት የመነጨ ነው። ይህ አቋም በዋሽንግተንና በቤጂንግ መካከል ያለውን የጂኦፖለቲካዊ ፍጥጫም አባብሶታል። አሜሪካ የኢራንን የገንዘብ ምንጭ ሙሉ በሙሉ ለማድረቅ የምታደርገውን ጥረት ቻይና ዘይት በመግዛት እንዲሁም ዲፕሎማሲያዊ ከለላ በመስጠት የምታከሽፈው በመሆኑ ሁኔታው በሁለቱ ሀያላን ሀገራት የንግድና የፖለቲካ ግንኙነት ላይ ተጨማሪ ውጥረት ፈጥሯልም ተብሏል። ውድ የአውድ ዓለም የዩቲዩብ ቻናል ተከታታዮቻችን አዳዲስ የተሰሙት ሰበር መረጃዎቻችን እነዚህን ይመስሉ ነበር። በእነዚህ መረጃዎች ላይ ያላችሁን ሀሳብ አስተያየት በኮመንት መስጫው ላይ አስፍሩልን። አዳዲስ መረጃዎችን በፍጥነት ለማግኘትም ቻናላችንን ሰብስክራይብ ማድረጋችሁንና ለሌሎች እንዲዳረስ ላይክ እና ሼር ማድረጋችሁን እንዳትረሱ። በሌላ ሰበር መረጃ ዳግም እስከምንገናኝ ሰላም ቆዩን።